ተካሂዷል። ሃይማኖት አዳሜ የአሶሳ ከተማ ካንቲባ አቶ አብዱልከሪም አብዱራሂም በመድረኩ ላይ እንደገለጹት አሶሳ ከተማን ለነዋሪዎቹ ምቹና ለኑሮ ተስማሚ ለማድረግ በርካታ የመሰረተ ልማት ስራዎች እየተከናወኑ መሆኑን ገልጸዋል። አሶሳ ከተማ በአሁኑ ሰዓት ከፍተኛ የሆነ የልማት ስራ ላይ የምትገኝ በተለይ አሶሳ የመንገድ ስራዎችን ለመስራት ትልቅ ስራ እየሰራች ይገኛለች። በዛው መሰረት ደግሞ የኮሪደር ልማት እንደሌሎች ከተሞች ውብ ጽዱና ማራኪ እንድትሆን በአሶሳ ከተማ ከ10 እና ከዛ በላይ ኪሎ ሜትሮች የኮሪደር ልማት ስራዎች ተጀምረዋል። የትብብር መድረኩ በአሶሳ ከተማ መካሄዱ ከሌሎች ከተሞች ልምድ በመውሰድ የተጀመሩ የመሰረተ ልማት ስራዎቹን ይበልጥ ለማፋጠን ያግዛል ያሉት አቶ አብዱልከሪም በሌሎች ከተሞች መካከልም የልማት ቀና ፉክክርና ትብብር እንዲኖርም ያበረታታል ብለዋል። በክልሉ ስራና ከተማ ልማት የከተማና መሰረተ ልማት ምክትል ቢሮ ኃላፊ ኢንጂነር ቢፍቱ ጎሹም በክልሉ በተዋረድ የተለያዩ ፈርጅ ያላቸው 66 ከተሞች መኖራቸውን ተናግረው ከለውጡ ማግስት በከተሞች የተለያዩ መሰረተ ልማቶች በአመርቂ ሁኔታ እየተሰሩ እንደሚገኙ ጠቅሰዋል። አጠቃላይ ወደ 66 የሚጠጉ ከተሞች ነው አሁን ባለው አደረጃጀት ያሉን። የኛ ክልል ከተሞች አደረጃጀታቸው ከፈርጅ 2 እስከ ፈርጅ 5 ያሉ ከተሞች ናቸው። ፈርጅ 2 ላይ ፈርጅ 1 ከተማ አስተዳደር እንደ ክልል የለንም። ፈርጅ 2 ከተማ አስተዳደር 1 ከተማ አስተዳደር አለን፣ አሶሳ ከተማ አስተዳደር። ፈርጅ 3 ከተማ አስተዳደር 3 ከተማ አስተዳደሮች አሉን። ግልገል በለስ ከተማ፣ ከማሽ ከተማ እና ባምባሲ ከተማ። ፈርጅ 4 ከተሞች ደግሞ የወረዳ መቀመጫ የሆኑ ከተሞችን እንደ ፈርጅ 4 ነው ክልሉ የፈረጃቸው። ታዳጊ ማዘጋጃ ቤቶች ደግሞ እንደ ፈርጅ 5 አድርጎ ነው አጠቃላይ ወደ 66 ከተሞች ናቸው። በፊት 61 ነበሩ። ሰሞኑ ከማሽ ዞን ላይ 5 ታዳጊ ማዘጋጃ ቤት የተጨመረው ወደ 36 ከተሞች ነው ያሉን። በተያዘው በጀት ዓመት የግልገል በለስ የካማሽና ባምባሲ ከተማ ፕላን ማሻሻያ ስራዎች መሰራቱን የገለጹት ምክትል ቢሮ ኃላፊው ይህንን መሰል መድረክ መካሄዱም ከተሞች በሀገር አቀፍ ደረጃ ተወዳዳሪ እንዲሆኑ ያግዛቸዋል ብለዋል። የኢትዮጵያ ከተሞች የትብብር መድረክ ዋና ዳይሬክተር አቶ አንዱዓለም ጤናው እንዳሉትም ድርጅቱ በ2001 ዓ.ም በሀገሪቱ ውስጥ በሚገኙ በጎ ፈቃደኛ ጥቂት ከተሞች የተመሰረተ ሲሆን አሁን ላይ 107 ከተሞች በአባልነት ማቀፉን ገልጸዋል። ከነዚህም 9 የቤኒሻንጉል ጉሙዝ ክልልና 1 የጋምቤላ ከተሞች በአባልነት መካተታቸውን የተናገሩት ዳይሬክተሩ ከተሞቹ የትብብር መድረክ አባል መሆናቸው የነዋሪዎችን ኑሮ ከማሻሻል ባሻገር ከተሜነትን ለማስፋፋት የሚኖረው ፋይዳ የጎላ መሆኑን ተናግረዋል። የመድረኩ ዓላማ የከተሞችን ልማት ለማቀላጠፍ የእውቀት ሽግግርና የተሞክሮ ልውውጥ በማድረግ ከተሞች ያላቸውን ሀብት በአግባቡ በመጠቀም በሚያመነጨው ገቢ ልክ ራሳቸውን እንዲችሉ ያደርጋል ያሉት አቶ አንዱዓለም በቀጣይም የከተሞች እድገት ለማፋጠን መሰል መድረኮች ተጠናክሮ ይቀጥላልም ብለዋል። በዛሬው ዕለት ይዘን የመጣ ነው ሰልፍ ፋይናንሲንግ ፎር ሲቲስ በሚል ልምድ የምንቀስምበት እንደዚሁም ስልጠናዊ ጽንሰ ሀሳብም ያለበት በመሆኑ ከጽንሰ ሀሳብ ትግበራም በሌሎች አገሮች በሌሎች ከተሞች በአገር ውስጥም በውጭም ከአፍሪካም ከዓለምም የምንዳስስበት ስልጠናዊ ተሞክሮ የሚቀሰምበት መድረክ ነው። እንደዚሁም ያልተማከለ አስተዳደር ኢምፕሌስ ከሆነ ዓመታት አልፈውታል ሕገ መንግስቱ ከጸደቀ ጀምሮ። ነገር ግን በአንዳንድ ሁኔታዎች አፈጻጸማቸው በሚፈለገው ደረጃ ሳይሆን እናያለን። ስለዚህ ይህንን የህግ ማዕቀፍ ተንተርሰን ከተሞች የራሳቸውን ፋይናንስ ማድረግ የሚችሉበትን አቅም መፍጠር አለባቸው። ለ2 ቀናት እየተካሄደ ባለው ይህ መድረክ ላይ ያልተማከለ የፋይናንስ አስተዳደር ዓለም አቀፋዊ ሀገራዊና ሀገራዊ ተሞክሮች የማዘጋጃ ቤት ገቢ አሰባሰብ ተሞክሮ ዙሪያ ያጠነጠኑ ሰነዶች ቀርቦ ውይይት ተደርጎባቸዋል። የአካል ጉዳተኞችን ኢኮኖሚያዊና ማህበራዊ ተጠቃሚነት ለማረጋገጥ እንዲሁም አካል ጉዳተኞችን ብቁ